ዲነል ኢስላምን አላህ ወፈቀኝ አልহামዱሊላህ ብዙዎቹ ማለት ነው በነገራችን ላይ አባቴ ማለት ነው 3 ቢላ በላክ ነው ያለኝ 3 ቢላ በላክ ሲለኝ ምንም አላልኩትም አይ አባዬ ለራሴው አይ አባዬ አንድ ቀን አላህ አንተንም ይወፍቀ ብዬ ነው ዱዓ ያረኩለት ወላሂ ነው ምልሽ አላህ ሲያገራልን አላህ ደግሞ ሲመርጠን ሲወደን ነው ዲነል ኢስላም የሚወፍቀን ትልቅ ኒዕማ ነው የመጀመሪያው በመጀመሪያ ስሜ ዩኑስ ጌዲዮን እባላለሁ የተወለድኩት ዓለም ጤና ነው ያደግኩትም ዓለም ጤና ከተማ ነው ኢትዮጵያዊ ነኝ አበሻ ነኝ እንደምትመለከቱኝ ሌላ ደግሞ እስልምናን ወደ አላህ Subhanahu Wa Ta'ala በላ ኢላሀ ኢላላህ ሙሐመድ ረሱላህ ያመንኩት እንዴት ሊሞት ይችላል የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል እንዴትስ ይቀበራል እንዴትስ ይገረፋል ላ መሆን የለበትም ይሄ አይምሮ ማታለል ነው የሚሆነው ወላሂ ነው መላችሁ ይሄ አላህ ካሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ እናቴም አባቴም ካፊር ናቸው በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት አላህ ደግሞ ምንም ማድረግ አይቻልም አላህ ያለው ይሆናል ሰው ያለው ግን ላይሆን ነው ለምን አላህ Subhanahu Wa Ta'ala የተናገረውና ያለው ነገር ሁሉ ይሆናል ይናገራል ዓለምን ሁሉ ጋር አንድ ነብይ ይመጣል ብሏል እርሱም ከኔ በላይ ነውና እርሱን ስሙት ብሏል ማን ነው ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ Subhanahu Wa Ta'ala ለዓለም የላካቸው ነብይ ሰጥቷቸው ለዚህ ደግሞ ማለት ነው ማስረጃ አለን እኛ ሙስሊሞች ነን በማስረጃ ምንንቀሳቀሰው ሰልፍ መድኃኒዓለም ብለው በብዛት መድኃኒዓለም ተብሎ ነው በኦርቶዶክስ ምን የሚጠራው እሱን ጌታ ከተባለ ማለት ነው ወልድ መድኃኒዓለም ነው ከተባለ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም በትክክል ሁለት አምላክ ነው ማመልከው ማለት ነው ለዚህ ደግሞ ሁለት አምላክ ነው ማመልከው ለምንድን ነው ታዲያ ሁለት ማመልከው አንድ አምላክን አላመልክም ወይ ጴንጤ ሆኜ ብዬ ጴንጤ ሆንኩኝ እሺ በዚህ ዛነቴ ጴንጤ ሆኜ በመጀመሪያ ዲነል ኢስላምን ያገኘሁት ማለት ነው በአንድ ነገር ነው እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው እሺ ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል ዮሐንስ ወንጌል ላይ ገብታችሁ ማንበብ ትችላላችሁ ከፈለጋችሁ ቦታውንም ነግራችኋለሁ ከፈለጋችሁ እኔ ሰው ነኝ ብሎ ተናግሯል በቃለ ሸምድደዋል ሰው የሆነን ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይናገራል ሰው መሆኑን ይናገራል ኢየሱስ እኔ ነብይ ነኝ ብሏል ዮሐንስ ወንጌል ላይ ነብይ ሆነና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው አንደኛ ነገር ሐባይቢ አሰላሙ አለይኩም ወራህመቱላህ ወበረካቱ በጣም ነው የሚገርመው እዚህ ጋር ምስል የምታዩት ዩኑስ ይባላል የ12 ዓመት ልጅ ነው እስልምና ከተቀበለ 3 ወሩ ነው ግን በ3 ወር ውስጥ በተለያየ ጊዜ እንግዲህ እየወጣ መንገድ ላይ ከተለያዩ ፓስተሮች ጋር ከተለያዩ ሰዎች ጋር እንደዚህ ዲቤት ሲያደርግ ነው ታምናለሁ ብላችኋል እኔ ለዓለም ነው የተላኩት የሚል ማስረጃ ለገፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ ማለት ነው ስለዚህ Allah şerif ediyor. Allah razı Allah kamerı baykat. Allah hayvanı bayveladı. Amsajan bello, bitem bello. La ilaha. Inde tawariga. Allahu akbar. Allah harino. Sumuratuko. Kamajir kamil paraya wala kesade. Yenya amlak andino. Ersum Allah no. Enci Muhammad aydelem. Enci İsa aydelem. Enci Cibril aydelem. Enci Abu aydelem. La. Nyamna melkau Allah no. Halifun no. አልহামዱሊላህ ወሰላቱ ወሰላም አለ ነብይና መሐመድ ሰለላሁ ዐለይሂ ወሰለም ፕሮግራማችን እንጀምራለን ኢንሻአላህ ኡስታዝ እንደው ትንሽ በሆነች ቁርአን አጠር ያለች ቁርአን ብትከፍቱልን ደስ ይለናል
ሚዩት ኖት። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون وسواء عليهم أأنذرتهم أم لم تنذرهم لا يؤمنون إنما تنذر من اتبع الذكر وخشي الرحمن بالغيب فبشره بمغفرة وأجر كريم إنا نحن نحيي الموتى ونكتب ما قدموا وآثارهم وكل شيء أحصيناه في إمام مبين صدق الله العظيم. ما شاء الله أستاذ الله يجعل من ميزان حسناتك. ዩኑስ እኔ እንግዲህ የምጠይቅህ እስኪ ዩኑስ ማን ነው? ዩኑስ መች ነው እስልምናን የተቀበለው የሚለው አጠር ያለ ስላንተ እስኪ አጫውተን። በመጀመሪያ ስሜ ዩኑስ ጌዲዮን እባላለሁ። የተወለድኩት ዓለም ጤና ነው። ያደግኩትም ዓለም ጤና ከተማ ነው። ኢትዮጵያዊ ነኝ፣ አበሻ ነኝ እንደምትመለከቱኝ። ሌላ ደግሞ እስልምናን ወደ አላህ Subhanahu Wa Ta'ala በላኢላሃ ኢላላህ ሙሐመድ ረሱላህ ያመንኩት ገና አሁን ወደ 4 ወር እየገባሁ ነው። አልহামዱሊላህ። ዲነል እስላምን የሚወስደው ሰው ልጅ ባወቀና ወይ ደግሞ እውቀቱ በካበት አይደለም። ወላሂ ነው የምላችሁ። ስንት አዋቂ ናቸው የሚባሉት ዲነል እስላምን ሳያገኙ ቀርተዋል። ሳያገኙ የሚሞቱ አሉ። አላህ ሲያገራልን፣ አላህ ደግሞ ሲመርጠን ሲወደን ነው ዲነል እስላምን የሚወፍቀን። ትልቅ ኒዕማ ነው ዲነል እስላምን እንኳን መውሰድ እና እስልምናንም የወሰድኩት 4 ወር ሆኖኛል። አልহামዱሊላህ ረብል ዓለሚን። ማሻአላህ። ኦኬ እድሜ ስንት ነው? 12 ኦኬ ማሻአላህ። ኦኬ እኔ እንግዲህ አንዳንድ የመጡልኝ ጥያቄዎች አሉ ኢንሻአላህ መጠይቅ ይሆናል። ዩኑስ እንግዲህ ምን ልጠይቅላችሁ በኋላ እኔ ጋር ይመጣል ስላቸው አንዳንድ እህቶች በኮሜንት ጥያቄ ጠይቀዋል። እህታችን ሀና ነው ስሟ። በኮሜንት ይሄን ጥያቄ ጠይቃለች። ሙቤ እንዴት እስልምናን እንደተቀበለ ጠይቀው፣ አሁንስ ያለበት ሁኔታ እንዴት ነው? አላህ ይጠብቀው፣ አላህ ያሳድገው፣ ትልቅ ደረጃ ይደርሳል ብላለች። በመጀመሪያ ዲነል እስላምን ያገኘሁት ማለት ነው በአንድ ነገር ነው። እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው። አንደኛ ኢየሱስ ክርስቶስን መጀመሪያ ኦርቶዶክስ ነበርኩኝ። መጀመሪያ ኦርቶዶክስ ሆኜ አብ ወልድ መንፈስ ቅዱስ ሶስት አምላክ እንዴት አንድ አድርጎ ማምለክ እንደሚከብድ ላሳያቸው። አብ እግዚአብሔር ነው ብለው ከሰየሙት፣ ወልድ ልጅ ነው ከተባለ፣ መንፈስ ቅዱስ አብሳሪ ነው ከተባለ፣ አንድ አድራጊ ነው ከተባለ ኦኬ የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበልን ስሙን መድኃኔዓለም ብለን ይዘነው ስሙን መድኃኔዓለም ብለው በብዛት መድኃኔዓለም ተብሎ ነው በኦርቶዶክስም ነው የሚጠራው። እሱም ጌታ ከተባለ ማለት ነው። ወልድ መድኃኔዓለም ነው ከተባለ፣ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም? በትክክል ሁለት አምላክ ነው ማመልከው ማለት ነው። ለዚህ ደግሞ ሁለት አምላክ ነው ማመልከው። ለምንድን ነው ታዲያ ሁለት ማመልከው? አንድ አምላክን አላመልክም ወይ? ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ ኢየሱስ ጌታ ነው ይላል።
እሺ ኢየሱስ አምላክ ነው ሰማይና ምድርንም የዘረጋው እርሱ ነው ኢየሱስ ነው ይላሉ። እሺ ከዛን ደግሞ ዮሐንስ ወንጌል ደግሞ ዮሐንስ መጥምቁ ዮሐንስ ኢየሱስን ሲያጠምቀው ማለት ነው ከሰማይ አብ እግዚአብሔር እንደዚህ ብሎ ተናግሯል። እርሱ የሞደው ልጅ እርሱን ስሙት ብሏል። እሺ ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ላይ ገብታችሁ ማንበብ ትችላላችሁ ከፈለጋችሁ። ቦታውንም ነግራችኋለሁ ከፈለጋችሁ። እኔ ሰው ነኝ ብሎ ተናግሯል። ሰው የሆነን ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይናገራል። ሰው መሆኑን ይናገራል ኢየሱስ። እኔ ነብይ ነኝ ብሎ ዮሐንስ ወንጌል ላይ ነብይ ሆነንና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው? አንደኛ ነገር በብዛት ደግሞ ከባይብል ውስጥ የሁሉንም እምነት ስናየው ደግሞ አምላካቸው ወይ ሁለት ያረጉታል ወይ ሶስት ያረጉታል ወይ ደግሞ አራት ወይ በቃ አላህ እንዲህ ድብልቅልቁን ያወጡታል። መሆን የለበትም። ከባይብል ከትክክለኛው ባይብል ደግሞ ብንረዳ አንደኛ አምላክ ያልሆነውን አምላክ ነው ማለት አንችልም። ለምን? አንድ አምላክ ነው ያለው በሰማይም ያለ ከአርሽ ሁሉ በላያት ያለና የነበረ የሚኖርም ለዘላለም። በዲን ኢስላም ብንመጣ ደግሞ ቁርአን ይናገራል ቁሉ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ እኮ ቢጤም የለውም ሸሪክም የለውም ከምንም ፈላጊ አይደለም፣ አይወልድም አይወለድም። ለእርሱ አንዳች ነገር ቢጤም የለውም ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። አላህ ግን ወደኛ ጨረቃ ሁለት ቦታ ተሰንጥቃ ነበር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ረድቷቸው ያሳያቸው ታምር ነው። ጨረቃን ሁለት ቦታ አድርገዋታል። ይሄ ደግሞ ማለት ነው ዲን ኢስላም ቁርአናችን ይናገራል። ይሄንን ቦታ መጽሐፍ ቅዱስ ይናገራል ወይስ ምን ይናገራል? አይ ታምራት የሰራ ሁሉ ጌታ ነው ብለው ሊቀበሉት ነው። ነብዩ መሐመድ ታምርን ስለሰራ ጌታ ነው ብለን አልተቀበልነው። ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኻሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብያምኝ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል። ላ ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ሰለቡሁ ወማ ቀተሉሁ ወላኪን ሹቢህ ለሁ፣ አልቀበሩትም አልሰቀሉትም አልገረፉትም አስመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው። ኢየሱስን የመሰለ ኢየሱስ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛ ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩት ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማን ነው ታዲያ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ ሰጥቶ ናቸው። ለዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ ነው የምንንቀሳቀሰው። ማለት ወላጆች እንዴት ነው ቤተሰቦች እናትና አባቶች ከዚህ በፊት እስልምና ላይ ወይ አባቱ ከቤተሰቦች አንድ እስልምና የተቀበለ ሰው አለ? እዚህ ላይ በደንብ ግልጽ ብታደርገው ደስ ይለናል። እሺ በመጀመሪያ እናቴም አባቴም ካፊር ናቸው። በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት። አላህ ደግሞ ምንም ማድረግ አይቻልም። አላህ ያለው ይሆናል፣ ሰው ያለው ግን ላይሆን ነው። ለምን? አላህ ሱብሓነሁ ወተዓላ የተናገረውና ያለው ነገር ሁሉ ይሆናል። አላህ ያቀደረው ነገር ነው። ይሄ ደግሞ የአላህ ቀዲር ነው። ለዚህ ደግሞ ምንም ማድረግ አይቻልም።
አላህ እንደኔ አላህ ሱብሃነሁ ወተዓላ ዲነል ኢስላምን ይወፍቃቸው ዱዓ አደርግላቸዋለሁ። ወላሂ እናቴ ነች፣ እናቴን በጣም ወዳታለሁ። አባቴ ነው፣ አባቴን በጣም ወደዋለሁ። ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያም ወንድም አለኝ፣ ዱዓ አድርጉልኝ ለሱ ወንድሜ። በጣም የምወደው ወንድሜ ነው፣ ትልቅ ነው፣ ከኔ ታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው፣ ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው። እና ግን ደግሞ እንደዚህም ሆኖ እኔ እናቴን በጣም ወዳታለሁ፣ በጣም አከብራታለሁ። አድጌ ተለውጬ እናቴን እንደምጦራት ደግሞ እርግጠኛ ነኝ። በሰው ትከሻ መቼም አትኖርም። አሁንም እየኖረች ያለችው በአክስቶቿ ትከሻ ነው፣ በእህቶቿ ትከሻ ነው። ጀርመን ሀገር እህቶች አሏት እሷ ማለት ነው። በእነሱ ትከሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ አርከኝ፣ እነሱንም አላህ ዲነል ኢስላምን ይወፍቅልኝ ዱዓ አደርግላቸዋለሁ። ሌላ ግን እንደዚህ እናቴ አጠገቤ የለችም አባቴ አጠገቤ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላህ። ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገቤ አለ፣ የሚያበረታታኝ ትምህርትንም የሚሰጠኝ የምወደው። እናትም እህቶችም እዚህ አሉ፣ ሁሉም አሉ። ይሄት አጠገቤዎቼ ናቸው። ለዚህ ምንም አልጨናነቅም። አልሐምዱሊላህ። አይርበኝ አይጠማኝ። አልሐምዱሊላህ። ወላሂ አንድ ዘለላን እንባ ከአይን ያለወጣ። ለምን ካላችሁ ማለት ነው አላህ የቀደረው ነገር ነው ይሆናል። አላህ ያለው ብቻ ይሆናል። የሰው ልጅ ሺህ ጊዜ ቢናገር መቼም አይሆንም፣ ማይተገበር ነገር ነው። አላህ ሐሊቁና ሐሊቅ የተናገረው ነው። ለዚህ ደግሞ እንደዛ ነው። ለአላህ ብዬ ወዳችኋለሁ ሁላችሁንም። እንደዛ ነው። ማሻአላህ። እስኪ አዲስ አንቺ የሆነ ነገር ጠይቂው ባላ። እኔ ትንሽ ከበደኝ ማለሽ አንድ ነገር አንቺ ጠይቂው። እሺ ኤክስፔክት አላረኩም እና በጣም አስለቀሰኝ። የኔ ልጅ አላህ ይጠብቅክ። የሁሉም ላይክ በጣም የሚያስቀና ኤነርጂ ነው ያለክ። በጣም ማለት አላህ የወደደውን እንደሚያደርግ ምስክር ነኝ። እኔ ብዙዎችን አይቻለሁ፣ አሮጊቶች ሽማግሌዎች ሲሰልሙ በህክምና ላይክ ብዙ ተአምራቶችን አላህ እያሳየን ነው ለኛ ጽናትን ሲሰጠን። አንተ ደግሞ በጣም የሚገርመው ነገር ቃላቶች አንድ ጠባ አይሉም። ኦልሬዲ ውስጥ የነበረ ያህል ነው የሚፈልቀውና እኔ ቃላት የለኝም። አላህ ይጠብቅህ። ቤተሰቦችን አንተ ደርሰክ ቃልን እስከምታሰማቸው ጤና ያድርግልህ። እናትህንም አትጣ፣ አባትህም በህይወት ያኑርልህ፣ ወንድምህንም ጤናውን ይመልስልህ። ኡስታዝም ደግሞ በጣም አላህ ይጨምርሎት፣ አላህ መዝገቡ ላይ ያስቀምጥሎት። የሰሩት ስራ ዋዛ የሚባል አይደለም። ሁለተኛ አባት ሆኖ ሪስፖንሲብል ሆኖ ኃላፊነቱን ወስዶ ልጆችን በዚህ ዘመን ማሳደግ ኢዚ አይደለም እና እርሱ ያደረጉትን ነገር የዋዛ አይደለም። ለኛም እንደ ዲን ምን ያህል ሰው ፓሽኔት ሊሆነው ሲያስተምር እንደዚህ የሚወጣው ጣዕሙ ለዛቸው የሚገርም ነው። ከጻን ልጅ አይመስልም። ወላሂ ነው የምላችሁ። እኛ ይኸው እንግዲህ 5 ወር ብንታትር እንኳን እንደዚህ እሱን ያህል አልመጣንም። ቃላቶቹ አላህ Subhanahu Wa Ta'ala ሲል እንደገና የሚቀጠራበት መንገድ ከውስጡ የሚፈልቀው ቃላቶች like so amazing። በህይወቴ እንደዚህ አይነትን ቀና ያለው ብዬ አላስብም። አላህ ለኛም ይቻድርግ አይደለ? He's 12 years old. 12 years old በጣም so young። 3 ወር ነው ከሰለመ 3 ወር No way. Really? 3 months? Yes. እኮ ነው ምን የሚገርመኝ ያለው ቁርአን እንዴት እንደሚቀረው ገባለት። ወላሂ ነው እኔ እንደዚህ ዋው ያላህ ስራ ድንቅ ያላህ ስራ ተአምር አይገርምም? አምር ወላሂ ቃላት ጠፋኝ። ማሻአላህ። ቆይ በ12 ዓመት ስንት ጊዜ ነው ይቅርታ ወደ ኋላ ለመመለስ ሳይሆን ክርስትናን ስንት ወር ነው እንደዚህ ብታጠናው እንትን ያለ? በ3 ወር እስልምናው እሺ ገር ነው እንበል። የዛን አንደርስታንዲንግ እንዴት ገባ? የነሱ ሁለቱ አንዱ ማያሱ እንዴት ገብቶ ነው የኔ ልጅ እንትን ያልከው? ያንን አንደርስታንድ ያደረግከው? ወደ ኋላ ትንሽ ደቂቃ ልመልስና ኢየሱስ ጌታ እንዳልሆነ እንዴት ውስጥ ላይክ አንደርስታንድ እሺ ሌሎቹ ቢቀር የጌትነቱ እሱ አይደለም ቢል እንኳን እንዴት አዲስ አታች ለማድረግ ለመላቀቅ ቀለለ? አንድ ጥያቄ። ሁለት ይቅርታ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ገባክ ውስጥክ? ሁለቱም ሰው ናቸውና የእስልምና ደግሞ ቤዚክ መሰረታዊ ነገር ለሳቸው ፍቅር ካልነት ካልገባ ሰለሙ ብዬ ስለማላስብ አንዳንድ ጊዜ እንዴት አንደርስታንድ አደረከው የኔ ልጅ? ልቋል የሱ ባሪያ ናቸው። ስለ ዲነል ኢስላም ተናግረዋል። ለዚህ ደግሞ እኔ ለአላህ ብዬም እነሱንም ወዳቸዋለሁ። ነቢያቶቹን ሁሉንም ወዳለሁ፣ ሁሉንም ነቢያት እቀበላለሁ። ግን ደግሞ ማለት ነው አንዱንም
አንዱን አስበልጬ አንዱን ዝቅ አርግቼ የምወደበት ምክንያት የለኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ ዲነል ኢስላምን አላህ ወፈቀኝ አልহামዱሊላህ። ብዙዎቹም አለው በነገራችን ላይ አባቴ ማለት ነው 3 ቢላ በላክ ነው ያለኝ። 3 ቢላ በላክ ሲለኝ ምንም አላልኩትም። አይ አባዬ ለራሴው አይ አባዬ አንድ ቀን አላህ አንተንም ይወፍቀ ብዬ ነው ዱዓ ያረኩለት። ወላሂ ነው የምልሽ። ለዚህ ደግሞ ማለት ነው ሰው ብዙ ሊያወራ ይችላል፣ ሰው ብዙ ሊናገር ይችላል። ብዙ በተናገረ ቁጥር የተናገረው ይጠፋበታል፣ ብዙ በሰማ ቁጥር ግን ጭንቅላቱ ይዛል ይባላል። ለዚህ ደግሞ ማለት ነው ማንም ብዙ ቢናገር እኔ ለሐጃው ነው ብዬ ነው የምተው። ስድብንም እንደ ጥሩ ነገር ነው የምቀበለው፣ ምንም አይመስለኝም። ብዙዎቹ ይሳደባሉ፣ ብዙዎቹ ምን ይላሉ። ለዚህ ደግሞ ማለት ነው ምን ልበልሽ አላህ ማለት ነው ዲነል ኢስላምን ወፈቀኝ አልহামዱሊላህ። ነፍስ ያላወቀ ሕፃንንም አላህ ከፈለገ ዲነል ኢስላምን ይወፍቃል። ኢሳን እኮ በሕፃንነቱ ነው መርየም አቅፋው ሳለ ያናገረው አላህ። ለዚህ ደግሞ ማለት ነው አላህ ምንም አይሳነው አልহামዱሊላህ ረብል ዓለሚን። 12 ዓመት ሕፃን ልጅ ነው እንደ ልጅ ሁሉ እውቀት ገብቶሃል። ሁሉ የስፒሪቹዋል የመንፈሳዊ ዓለም እይታዎች ገና በሕፃንነትን የተገለጠልና እንደ ኖርማል እንደ ጓደኞች ግን ምንድን ኢንሻአላህ ዲነል ኢስላምን የወፈቀኝ ጌታዬማ ማለት ነው ከሱ በላይ ያረገኝ። ማሻአላህ ኢንሻአላህ ትሆናለህ፣ ኢንሻአላህ ትሆናለህ። ሆነህም ትልቅ ደረጃ ትደርሳለህ ኢንሻአላህ። እሺ አላሁ አክበር፣ አላሁ አክበር። ኡስታዝ በዚህ አጋጣሚ እንግዲህ አፉ በሉኝና እንግዲህ እንደው አንዳንድ ሰዎች እንደው ለአንዳንድ ነገር አሁንም ለጠየቀው ለሌፕቶፕም ለትምህርት ቤትም አንዳንድ ማንጅ እርሶም እንግዲህ ልጆችን 3000 ሰዎች አሉ። አንዳንድ ሰዎች አካውንት እየጠየቁ ነው። ፈቃደኛ ከሆኑ ለዚህ ልጅ ለአንዳንድ ነገር ለትምህርት ቤት ለደፍተር አንዳንድ ለጠየቀው ነገር ለሚያስፈልገው ነገር አንዳንድ ለሃጃ የሚሆን የተወሰነ ገንዘብ ብናስገባለት ፈቃደኛ ከሆኑ ያው አባት ኖት መጀመሪያ አባት ነው የምንጠይቀው። ፈቃደኛ ኖት? ሰው እየጠየቀ ስለሆነ ነው። እዚህ ከታች ይሆናል፣ ችግር የለውም። የሆነ ግሩፕ እንትና ሆኖ ማለት ነው ሪሲቱን አንተ ላይና እኔ ላይ እንዲላክ ነው የሚፈልገው እንጂ ችግር የለውም። ሪሲቱ ማለት ነው አንተ ላይ ይላካል፣ ፋክቱሩ ማለት ነው። እንደዚህ አስገባለሁ ብሎ ምናምን ለጌ ሰው እንደዚህ ተልኳል ከሚል እኔ እንደዚህ አይነት አልፈልግም እንጂ ሪሲቱ አንተ ጋር ሆኖ ተቆጣጥሮ ቢገባ ችግር የለውም። መርሐባ። እሺ ሰምታችኋል። እንግዲህ በጣም ብዙ ሰዎች የሆነ ነገር እናርግለት እያላችሁ ነው። እዚህ ያላችሁ ሰዎች እንግዲህ በጣም በተደጋጋሚ ኮሜንት ላይ እየጻፋችሁ ስለነበረ እንግዲህ አላህን እያችሁን ይቀበላችሁ። ይሄ ልጅ ነገ ወላሂ ለሌላ ነገር ከምትነይቱ ለማይሆን ነገር ከምትነይቱ ወላሂ እዚህ ልጅ ላይ 1 ብር ለአላህ ብላችሁ በጥሩ ንያ 1 ብር ከሰጣችሁ ይሄ ልጅ ነገ እንዳለው ቁርአንን ተምሮ እንደ ዶክተር ዛኪ ሆኖ ዳዋል እስላም ሻሃዳ እያሳስ ዲን ሐሰን ቡልቲ ኦኬ ያ ጀማ ኦኬ ማሻአላህ በጣም ጥሩ ነው፣ እየሄድን ነው ማሻአላህ። እሺ አንዳንድ ጥያቄዎችን ጠይቃለን። እንግዲህ ይሄ ወንድማችን ከጎኑ እንቆማለን ምን እናርግለት እያላችሁ በኮሜንት በጣም እየጠየቃችሁ ነው። በምን መንገድ እናግዘው እያላችሁ ነው። ኢንሻአላህ እኔ አሁን አካውንቱን በደንብ ነግራችኋለሁ። አካውንት ሌላ ሰው በውስጥ መጥቶ አሁን ኢንቦክስ ላይ የዩኑስ አካውንት ይሄ ነው ብሎ ከሰጣችሁ እንዳትቀበሉ። በጣም በርካታ ሌቦችና አጭበርባሪዎች አሉ። ይሄን አጋጣሚ ተጠቅመው ኢንቦክስ ላይ መጥተው ዩኑስ ሙቤጋ አካውንት ስትጠይቁ ነበር። ምን ያደርጋሉ? እዚህ ጋር እናንተ አካውንት የጠየቃችሁት ሰው ስክሪንሾት ያነሱና በውስጥ ይመጣሉ ኢንቦክስ ላይ። ማንም ከመጣ ኢንቦክስ ላይ እንዳታምኑት፣ ሌቦች ናቸው። እንደዚህ አይነት የሚሰሩ ሰዎች ስላሉ ነው ስለማውቃቸው። ስለዚህ አካውንቱ እኔ የምሰጣችሁ ብቻ ነው። አካውንቱ ከፈለጋችሁ እኔ ጋር ነው ጠይቁኝ፣ እኔ እሰጣችኋለሁ። ኢንቦክስ ላይ ማንም ሰው መጥቶ አካውንት ቢጠይቃችሁ እንዳትሰጡ። ካስገባችሁ እኛ ያገባን። አካውንቱን ልንገራችሁ። ዩኑስን ማገዝ የምትፈልጉ ለአንዳንድ ነገር ልንገራችሁ፣ በደንብ አዳምጡኝ። 1041 90 71 73 4 እደግመዋለሁ። 1041 90 71 73 4 ሙሐመድ ሐሰን ቡልቲ። በዚህ አካውንት አስገቡ። አካውንት ስፈልጉ ጠይቁኝ፣ እነግራችኋለሁ።
ይሄ ገንዘብ ደግሞ ሪሲቱን ያስገባችሁበት ለኔ ላኩልኝ። ከኔ ጋር የምትሰራ እዚህ እህቴ ያለች ሀዩ ሪማዝ 2 እህቶቻችን አሉ። ለነሱ ላኩልኝ። እኔ ደግሞ ሪሲቱን ለኡስታዝ አስተላልፋለሁ። ስለዚህ ይሄን ሐሳብ ያመጣችሁት እናንተ ናችሁ። ይሄ ልጅን ምን እናርግለት፣ በምን አይነት መንገድ ነው ድጋፍ ልናርግለት ምንችለው? እንዳያችሁት ነገ ትልቅ ቦታ የሚደርስ ልጅ ነው። አላህ ያሳድገው። ይሄ ልጅ እንግዲህ እናቱም አባቱም እንግዲህ በአሁኑ ሰዓት ወቅቱ ከጎኑ የሉምና ኡስታዝ ነው ሁሉ ነገር ከልጆቹ እንግዲህ እንደ ልጁ እያስተማረም ሁሉ ነገር እያስቀረም ነው ያለው። ተጋጋሚ ኮሜንት እየጻፉ ነውና አባጫሊ ደግሞ መቅረዛ አይገባም እያሉ ነውና እዚሁ ኮንትሪቢዩት ይደረግልኝ እያሉ ነው ያሉትና ሁለቱን እንዴት ታየዋለህ? ታች ኮሜንት ላይ ተደጋጋሚ እሱ መልስ እንስጥበትና ፕሮግራሙን እንቀጥል። ህዝቡ የሆነ ነገር እያለ ነው። ሁለት የተጋጨ ሀሳብ እንዳንይዝ። ቴንክ ዩ ኡስታዝ ወሂድ። እዚህ ላይ ትንሽ ሙቤ ለምን እነሱ ጋር የነበሩ ከዚህ በፊት ማለት ነው ዓለም ጤና ኡስታዞች ብዙ አሉ። ከነሱ ጋር ለኔ ብቻ አይደለም ወላሂ ለሳቸውም ትልቅ ቦታ እንዲደርሱ በጣም ትልቅ እውቀት አላቸው። ወረበል ከአባ ነው የምላችሁ ወላሂ። እና እሳቸውም ካሳቸውም አጠገብ እንድትቆሙ ላላ ብዬ ጠይቃችኋለሁ። አዲስ እንዴት ነው ተመልሰዋል? አዎ እነሱ ናቸው ይዘው የመጡት፣ እሳቸው ናቸው ስለ ልጁ የሚመለከታቸው። እኛ እንዲህ ነው እንደዛ ነው ማለት አንችልም። አዳፕት አድርገው የሚያሳድግ ሰው በህግ መሰረት አዶፕሽን የወሰደው ሰው ነው ኃላፊነቱን የሚወስደው በህግም ማለት ነው። እዚህ ጋር ህገ ወጥ መሆን አንፈልግም። አባት አለኝ ብሎ እየተናገረ ነው። አባቱ ነኝ እሳቸውም ብለዋል። በእኔ አመለካከት እሳቸው ያሉትን ብቻ ነው መደገፍ የምችለው። የልጁ ደግሞ የኔ ልጅ ቢሆን ልጅ የሚፈልገው ነው የምታደርገው። አንተ ልጅ ታምባዴ ልጅ ያለው ሀቅ እንነጋገር ከተባለ የህዝብ ጫጫታን ሳይሆን እኔ የልጁን ፍላጎት ነው የምደግፈው። ልጁ የሚፈልገው እንዲደረግለት አይ ዲማንድ እንዲደረግለት። አይ እኛ የምንፈልገው የምትሉ ሰዎች ካላችሁ በግላችሁ ሌላ መንገድን ሂዱ። እሱ ግን እኔ ከአባቴ መለየት አልፈልግም ብሏል። እዚህ ጋር ደግሞ ብዙ ሰዎች የልጁ ፍላጎት ያላችሁ የልጁ ፍላጎት እኔ እንደዛ ነው የማስበው። አመሰግናለሁ። ቀጥል። እንዴት ነው አሁን አንተ በዚህ እድሜ ወጥተህ እንደዚህ ዳዕዋ ያረክ ከሌሎች ከፓስተሮቹ ጋር ትልልቆቹ ጋር ንጽጽር ጥያቄ ሳረግ ምንም ነገር አትፈራም? በልቤም በምንም ፍርሃት የለም። በምንም ፍርሃት በልቤም ምንም አይነት ፍርሃት የለም። ለእውነት ስል ማለት ነው ብዋጋም ብሞት ምንም አይመስለኝም። በ5 ዓመቴ በዛነቴ እንኳን እናቴ ማለት ነው ለእውነትና ለእውነት ሙት ለእውነት ስትል ብትሞት እንኳን ምንም አይመስለኝም ትላለች። እናቴ ነች እንደዚህ ብርታትን የሰጠችኝ እንዳልፈራ። ማንንም አልፈራም ነበር ከህፃንነቴ ጀምሮ ማለት ነው። አንድ ሰውዬም ነበር እንዲሁ አጎቴ ነው እንዲሁ እናቴ እንዲሁ ሲያሰቃያት ማለት ነው አልፈራውም። እግሩን ሰብሬ ሄጃለሁ በ5 ዓመቴ። እንዲህ ድፍረት ነው በቃ እንጂ እንዲህ ፍርሃት እንኳን የለብኝም። አልሐምዱሊላህ። ከሰው ጋርም ለእውነትና ለሐቅ መዋጋት ምንም አይመስለኝም። ዳዋ ማድረግ ደግሞ በጣም ነው የምወደው። ከምወደው ነገር ደግሞ አንደኛ ከፕሮቴስታንት ከኦርቶዶክስ ከፈለገ እምነት ጋር ንጽጽር እንዲህ ክርክር አይደለም ውይይት የሚባል ነገር በጣም ይመቸኛል፣ ደስ ይለኛል። የምወደው ነገር እሱ ነው። ለምን በቃ እውነትን ለማጋለጥ ብቻ ነው እንጂ ይሄ ቲክቶክ ላይ ተለቆ ፌመስ ሆናለሁ እታወቃለሁ አንደኛ ጀግና አባላለሁ ብዬ አይደለም። ወላሂ እንዲህ ለራሴም አንድ ቀን ነፍስዬን ጎበዝ ብያትም አላውቅም። ለምን ጎበዝም ብርቱም ትልቅም አላህ ብቻ ነው። የሰው ጎበዝና የሰው ትልቅ የለም በዱንያ ላይ ማለት ነው። አዋቂም አላህ ነው፣ ጠቢቡም አላህ ነው እንጂ የሰው ጠቢብ የሰው አዋቂ የለም። እና በጣም የምወደውና የሚመቸኝ ነገር ከሌላ ሰዎች ጋር ደግሞ እንዲህ ጎዳና ዳዋ እያደረኩኝ መጥተው እንዴት እንደዚህ ትላለህ ምናምን ብለው ከኔ ጋር ፌስ ቱ ፌስ ቆመው ሲያወሩ ሲወያዩ በጣም ይመቸኛል። የምወደውም ነገር እንደዚህ ነው። ማሻአላህ